ከዛ እግዚአብሔር መጥቶ ለሆሴ መልእክት ይነግረዋል። ሕዝቤን እስራኤልን እንደገና ወደ ራሴ እመልሰዋለሁ። ሂድና ተናገር፣ በድላችሁኛል፣ አሳዝናችሁኛል፣ ልቤን ሰብራችሁታል። አዎ እኔ አምላካችሁ እግዚአብሔር ታማኝ ሆኜ እያለሁ እናንተ እምቢ ብላችሁ ተመልሳችሁ ሄዳችሁብኛል። አዎ ተመልሼ ዋጋ ከፍዬ ገንዘብ አረጋችኋል። በዚያስ ለ70 ዓመት ይማረካል፣ ይሰቃያል፣ ዋጋ ይከፍላል። ብሎ ሲጮህ እኔ እግዚአብሔር ዋጋ አውጥቼ እመልሰዋለሁ። ትንቢተ ሆሴዕ ምዕራፍ 2 ቁጥር 23ን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ስለ ራሴ ስል በምድሪቱ እተክላታለሁ፣ ምሕረትን ያላገኘ ብዬ የጠራሁትንም እምረዋለሁ። ሕዝቤ አይደላችሁም ተብለው የተጠሩትንም ሕዝቤ እላቸዋለሁ። እነርሱ አንተ አምላኬ ነህ ይላል። ሆሴዕ መጽሐፍ በትምህርቱ በጣም የእግዚአብሔር ምሕረትና ማዳን፣ ቀጥሎ ደግሞ የእግዚአብሔር ጽድቅና ፍርድ ባላንስ ተደርጎ የቀረበበት መጽሐፍ ነው። ይሄ መጽሐፍ በሰሜኑ የእስራኤል ክፍል ላይ ያገለግል የነበረ ነብይ ነው። ነብዩ ሆሴዕ በሰሜን እስራኤል ላይ ያገለግል የነበረ ነብይ ነው። ይሄ ብቻ ግን ሳይሆን ደግሞ የሰሜኑ እስራኤል በአሦራውያን አማካኝነት 722 ዓመተ ዓለም ገደማ አካባቢ ሰሜኑ እስራኤል ሲማረክ ወይንም በአሦራውያን እጅ ሲወድቅ ሆሴዕ ወደ ደቡብ እስራኤል ወይንም ወደ ይሁዳ መጥቶ የእግዚአብሔርን አገልግሎት እንደቀጠለ በዚያም ደግሞ ይህንን መጽሐፍ እንደጻፈ ማሰብ ትችላላችሁ። ምክንያቱም ሰሜን እስራኤል ብቻ ሳይሆን ይሁዳም ጭምር በሆሴዕ ትንቢቶች ውስጥ ተካቷል። ስለዚህ የአገልግሎቱ ማብቂያ ወይንም የዘመኑ መጨረሻ አካባቢ ላይ ሆሴዕ ወደ ይሁዳ ወይንም ወደ ደቡብ እስራኤል መጥቷል። ምናልባት ከሰሜን እስራኤል ተነስተው ትንቢት ከተናገሩ ነቢያት መካከል በስሙ መጽሐፍ የጻፈ ብቸኛ ነብይ ነው ሆሴዕ። ወደ 38 ዓመት አካባቢ ትንቢት ተናግሯል። በጣም ረጅም ነው ማለት ነው። በጣም ሰፊ ዘመን ያክል ትንቢት ተናግሯል። በታናናሽ ነቢያት መካከል አስገብቶታል። ምናልባት ከዳንኤል መጽሐፍ በኋላ ነው የምታገኙትና በጣም ደቂቀ ነቢያት ወይንም ታናናሽ ነቢያት ከሚባሉት መካከል አስገብቶታል። ምናልባት ታናናሽ ነቢያት መካከል የምናገኘው ታናሽ ነብይ ነው ማለት ሳይሆን በትንቢቱ መጽሐፍ ርዝማኔ ማለት ነው። አሁን እንደነ ኢሳይያስ፣ እንደነ ኤርሚያስ፣ እንደነ ሕዝቅኤል፣ እንደነ ዳንኤል በጣም ሰፋፊና ረጃጅም ባይሆንም ግን የአገልግሎት ዘመኑን ካያችሁት ወደ 38 ዓመት ገደማ የሸፈነ በጣም ትልቅ ነብይ ነው። ያገለገለበትን ዘመን እናንተ ምናልባት ማየት የምትፈልጉ ከሆነ የአሞጽ ዘመን ላይ ነው ያገለገለው። ልክ አሞጽ እንደጨረሰ አካባቢ በአሞጽ እግር ተተክቶ የመጣ ነው። አሞጽ የደቡብ እስራኤል ነብይ ነው፣ የይሁዳ ነብይ ነው። በዚያው ዘመን ተመጣጣኝ ዘመን ላይ የተነሳ ሰው ነው። ስለዚህ እነ ኢሳይያስን ያቃቸዋል ማለት ነው። እነ ኢሳይያስ ያቃቸዋል። በጣም ወርቃማ ነው ያ ዘመን። በእውነት በጣም ትልልቅ የሚባሉት ነቢያት የተነሱበት ዘመን ነውና ኢሳይያስን ያውቀዋል። አሞጽ የነበረበት ዘመን ነው። ሆሴዕን ደግሞ እግዚአብሔር ለሰሜኑ እስራኤል ታላቅ ነብይ አድርጎ ያስነሳዋልና ብዙ የመጽሐፉ ሐሳብ ከምዕራፍ 4 አካባቢ ጀምሮ ቀጥተኛ የሆነ ትንቢት እግዚአብሔር ለሰሜን እስራኤል የሚናገርበት ነው። ከምዕራፍ 1 እስከ ምዕራፍ 3 ድረስ ካያችሁት እግዚአብሔር ከትንቢቱ በፊት ሆሴዕን፣ ሚስቱን፣ የወለዷቸውን 3 ልጆቹን እንደ ምሳሌ እያደረገ ያቀርባል። በጣም ከባድ መጽሐፍ ነው በእውነት። እኔ ዛሬ በስፋት አልናገረው፣ እናንተ እንድታነቡት ብቻ እድል ልስጣችሁ። እስራኤል ከእግዚአብሔር ፊቷን ያዞረችበት ዘመን ነው። ወደነ በዓል ፊቷን ያዞረችበት፣ ወደነ አስታሮት ፊቷን ያዞረችበት፣ ወደ ከነዓናውያን አማልክት እስራኤል ፊቷን ያዞረችበት ዘመን ነውና እግዚአብሔር ይሄንን ሕዝቤ ፊቱን ከኔ ወደ አሕዛብ አማልክት አዙሮብኛል፣ እኔ ሕዝቤን እፈልገዋለሁ፣ ሂድና ትንቢት ተናገር ብቻ አይደለም ያለው ሆሴዕ። ሂድና ጎሜር የምትባል ሴት ሂድና ፈልገ አግባ ይለዋል። ሆሴዕ ነብይ ነው። እግዚአብሔር ቅዱስ ነው። ነቢያቶቹም በጣም ቅዱሳን ናቸው። እግዚአብሔርን ለማገልገል በዚያ ዘመን የተነሳ ሰው ነውና ተነስ ይለዋል። ሆሴዕ ብድግ ሲል ሂድና ጎሜር የምትባል ሴት አግባ ይለዋል። ያቺ ሴት በጣም አስቸጋሪ አይነት ህይወት ውስጥ የነበረች ሴት ናትና አግባ ይለዋል። እግዚአብሔር ሆይ ለምን ሲለው ሕዝቤ እስራኤል ከኔ እንዴት አድርጎ እንዳመፀ እኔ ደግሞ ምን ያህል እንደምፈልገው መልእክት ነውና እንግዲህ ሂድና አግባ የሚለው ትንቢት ነው።
መልእክት ነው። እግዚአብሔር በግል ሕይወቱ ላይ ገብቶ ማለት ነው። እግዚአብሔር በግል ሕይወቱ ላይ ጣልቃ ገብቶ ሂድና አግባ ይለዋል። ሄዶ አገባ ይላል መጽሐፍ ሲናገር። ሄዶ ያገባት ሴት አግብቶ 3 ልጆች ወለዱ። 3 ልጆች ከወለዱ በኋላ ሆሴን ትታ ሄደች ይላል፣ ሌላ ቦታ ሄደች ይላል። እና በኃጢአት ሌላ ሕይወት ውስጥ ስትገባ ሆሴና ልጆቹ እጅግ በጣም ልባቸው ተሰብሮ ያዝናል። እግዚአብሔር ሆይ አግባ ብለኝ ይኸው ተመልሰ ሄደች ሲል እግዚአብሔር እንደዚህ ይለዋል፣ ተመልሰ ሂድ ይለዋል። ወዴት? ወደ ጎሜር ሂድ ይለዋል። ከዛስ በገበያ መካከል በገንዘብ ግዛትና መልሳት ይለዋል። እግዚአብሔር ሆይ እንዴት አይነት ነገር ነው የምታዘኝ ሲለው ሕዝቤ እስራኤል ኃጢአት ሰርቶ ሲያምፅ እኔ አምላኩ እግዚአብሔር እንደገና እንደምዋጀውና የራሴ እንደማደርገው መልእክት ነው ይለዋል። ኦፍ ኮርስ እኛ አሜን ነው የምንለው፣ ሆሴ ነው የማይለው። እንዴ እግዚአብሔር ሆይ ጥላኝ ሄዳ ትታኝ ሄዳ እዚያ ሌላ አይነት ሕይወት ውስጥ ገብታ እና ቃል በቃል እንደዚህ ሆናለች ሲለው ሂድና ይለዋል። በገበያ መካከል ነው የሚለው። በገበያ መካከል ሂድና በዚህ ያህል ጥሬ ብር ዋጃት፣ እንደገና ውሰዳት ይለዋል። መጽሐፍ ሲናገር የልጆቹን እናት ሚስቱን በአደባባይ ሄዶ በገበያ መካከል ገዛት ይላል። ዋጋ አውጥቶ በገበያ መካከል ገዛትና መለሳት። ወደ ቤቱም አላስገባትም፣ ለብቻዋ እንድትቀመጥ አደረጋት። ከዛ እግዚአብሔር መጥቶ ለሆሴ መልእክት ይነግረዋል። ሕዝቤን እስራኤልን እንደገና ወደ ራሴ እመልሰዋለሁ። ታዲያ ሂድና ተናገር፣ በድላችሁኛል፣ አሳዝናችሁኛል፣ ልቤን ሰብራችሁታል። አዎ እኔ አምላካችሁ እግዚአብሔር ታማኝ ሆኜ እያለሁ እናንተ እምቢ ብላችሁኝ ተመልሳችሁ ሄዳችሁብኛል። አዎ ተመልሼ ዋጋ ከፍዬ ገንዘብ አረጋቸዋል። ክብር ለእግዚአብሔር ይሁን። እና እግዚአብሔር ይመጣና እመልሳታለሁ ካለ በኋላ ያነበብነው ክፍል ምዕራፍ 2 ቁጥር 23 ላይ ስለ ራሴ ስል ይላል እግዚአብሔር፣ ስለ ራሴ ስል በምድሪቱ እተክራታለሁ አለ እግዚአብሔር። እየተናገረ ያለው ምን መሰላችሁ? እግዚአብሔር ስዕሉ እንዲገባችሁ ከምርኮ ዘመን በፊት የነበረ ነብይ ነው። የምርኮ ዘመን መግቢያ ላይ የመጣ ሰው። ብዙ ጊዜ ደጋግመን ስለምናነሳ እንደዚህ አይነት ሐሳቦችን ደጋግሜ ስለማነሳ የምርኮ ዘመን ነቢያት አሉት። እዚህ ይላችኋል። ባቢሎን፣ ደቡብ እስራኤል ወደ ባቢሎን ስትሄድ የምርኮ ዘመን ነቢይ ዳንኤል ነበር። ለሮያል ፋሚሊው ማለት ነው። ለነ ናቡከደነጾር፣ ለነ ቤልሻዛር፣ ለነ ናቡዘረዳን እና እዛ ለሮያሎቹ ነቢይ አድርጎ እግዚአብሔር ያስነሳው ዳንኤል ነው። እታች ላለው በጣም ደግሞ የተሰቃየ ዱራ ሜዳ አካባቢ በጣም ዋጋ ለሚከፍለው ሕዝብ ደግሞ የ70 ዓመት ነቢይ ሕዝቅኤል ነበር። ሕዝቅኤልና ዳንኤል በባቢሎን ውስጥ በምርኮ ምድር የነበሩ ነቢያት ናቸው። ስለዚህ አሁን ሕዝቅኤልና ዳንኤል ተማርከው ከመወሰዳቸው በፊት እነሱ የተማረኩበትን ትውልድ ነው ሆሴ ቆሞ የሚያገለግለው። በድላችሁኛል ሲል እነ ሕዝቅኤል ይሰሙታል። አዝኛለሁ ይላል የሰራዊት ጌታ እግዚአብሔር ሲል እነ ዳንኤል የንጉሡ ሕዝቅያስ የነገሥታት ቤተሰቦች ናቸው፣ መልእክት ይሰማሉ። ታዲያ እግዚአብሔር ምንድን ነው የሚለው ሲል ይማረኩና ይሄዳሉ፣ ለ70 ዓመት ያክል በባርነት በግዞት ምድር ይቀመጣሉ ብሎ ትንቢት ተናገረ። ሆሴም ተናግሯል። ባይዘው ይሄን ትንቢት ለምን በድለውኛል፣ ሚስቱ በድላ ትታው እንደሄደች አንዱ ምሳሌ እሱ ነው። ትታኝ ሄደች፣ ጥላኝ ሄደች ሲል ሕዝቤ እኔን እምቢ ብሎ አምጾ ወደ ባዕድ አገር ይሄዳል። በዚያስ ለ70 ዓመት ይማረካል፣ ይሰቃያል፣ ዋጋ ይከፍላል። ብሎ ሲጮህ እኔ እግዚአብሔር ዋጋ አውጥቼ እመልሰዋለሁ። ወዴት? ወደ አባቶቹ ምድር። ቁጥር 23 እሱ ነው። ስለ ራሴ ስል፣ ስለ ስሜ ስል፣ ስለ ኪዳኔ ስል ሕዝቤን አምጥቼ በዚህ ምድር ላይ እተክለዋለሁ አለ እግዚአብሔር። እተክላለሁ ሕዝቤን።
ምህረት ያላገኘ የተባለውን እምረዋለሁ። ክብር ለእግዚአብሔር። ምህረት ያላገኘ ብዬ የጠራሁትን እግዚአብሔርን የጠራው ሕዝቡን አልምርም አለ እግዚአብሔር። ይህንን ምህረት ያላገኘ ብዬ የጠራሁትን ሕዝቤን እምረዋለሁ፣ ሪስቶር አረጋለሁ፣ እንደገና እምረዋለሁ፣ እመለስለታለሁ አለ እግዚአብሔር። ይሄም አልበቃውም፣ ቀጠለ። ሕዝቤ አይደላችሁም አለ እግዚአብሔር። መጣና ኃጢአታቸው ጣራ ሲነካ ጠርዝ ላይ ሲደርስ እግዚአብሔር መጣ እንደዚህ ሕዝቤ አይደላችሁም። ባለፉት ሳምንታት ደጋግሜ አንስቻለሁ አንድ ቃል። እኛ ክቡር ነን፣ እኛ እንደዚህ ነን ሲሉ እስራኤላውያን ወደ ኋላ ሄጄ ከየት እንደመጣ ዘርህን ልንገርህ እንዴ አለ እግዚአብሔር። ትዝ ይላችኋል። አባትህ ኬጢያዊ እናትህ አሞራዊ እኮ ናት። ከዛ ከከነዓን ምድር አይደል የጠራኋቸው? እነሱንስ ከከለዳውያ መንደር ከኡር ከጣዖት አምልኮ እኮ ነው አብርሃምን የጠራሁት። አብርሃም እኮ ምርጥ የተባለው እኔ ጠርቼው ነው። በራሱ ምርጥ አይደለም፣ እኔ ነኝ የጠራሁት አብርሃምን። ከዛ እግዚአብሔር እየበደሉ ኃጢአት እየሰሩ ሲያስቸግሩት ሕዝቤ አይደላችሁም እንደውም አለ። እንደውም ወደ ኋላ መለሳለሁ። ከነዓናውያን አይደላችሁ እንዴ እናንተስ ብትሆኑ? አሕዛብ አይደል? ቅዱስ ያልኳችሁ እኮ ቀድሼ ነው። ልዩ ያልኳችሁ እኮ ለይቼ ነው። ክቡር የተባላችሁት በመካከላችሁ እኮ አድሬ ነው። እንደውም ሕዝቤ አይደላችሁ ያልኳችሁን መጽሐፍ እንደሚል ከፍጥረታችሁ የቁጣ ልጆች እግዚአብሔር አልፈልገውም፣ አሳልፌ እሰጣለሁ። እኔ መሳፍንት መጽሐፍ ላይ በጣም ምፈራቸው ክፍሎች አሉ። ምናልባት የሶምሶንን ታሪክም ስለሰበኩት በጣም ምፈራቸው 7 የተጠቀሱ ቃላት አሉ መሳፍንት መጽሐፍ ላይ 7 ጊዜ ነው የገባው። እግዚአብሔር ሕዝቡን ተወ፣ እግዚአብሔር ሕዝቡን አሳልፎ ሰጠ፣ እግዚአብሔር ሕዝቡን በጠላቶቹ እጅ ላይ ተዋቸው ይልና አንድ ቃል አለ፣ በጣም የሚያስፈራ ቃል፣ እግዚአብሔር ሕዝቡን ሸጠ የሚል ቃል። ሸጠ ማለት እግዚአብሔር ዋጋ ተደራድሮ ይሄን ያላምጡ ይሄን ያል ማለት አይደለም። አልፈልግም አለ እግዚአብሔር። ምን ነው በምር ይቅርበል አስቸገሩኝ እና እንኩ ብዬ ለጠላቶች ከእጄ ላይ እንደ እግዚአብሔር ያለ ማንም የለም። ሸጠ የሚል ቃል ታነባላችሁ። ከዛስ ሕዝቡ ጮኸ ይላል፣ እግዚአብሔርስ ተመለሰ ይላል። የሚቃጠል ጨጓራ የለውም እግዚአብሔር። እኛ ብንሆን ለዘላለም ተቆራርጠን ነው የምንቀረው። እግዚአብሔርስ ስንል ይመጣና ኑ ሹጡ አይደለም እኮ የሚለው ያስጮኸንን ይመታዋል ከኋላ። ለምንድን ነው እንደዚህ የምታሰቃያቸው? ጠላትን ተበቅሎ እንደገና ክሶ ልጆቼ ሲል፣ እኛስ እዚህ ውስጥ ገብተን ሲሞቀን እንበጠብጣለን። ሰለቸኝ እጁ ብቻ ምንድን ነው ዝም ብሎ መና የሚያበላኝ ምግብ ቀይርልን ይላል። ሕዝቤ አደላችሁም እላችኋለሁ ብዬ ነበር። ተናግር ሕዝቤ አደለም ብዬ ነበር። አሁንስ የተጠሩትን ሕዝቤ እላችኋለሁ። እነርሱ አንተ አምላኬ ነህ ይሉኛል። እኔ ግን ይሄንን የማደርገው ዝም ብዬ አይደለም። አንፈልግህም ብለው ጥለውኝ ነው የሄዱት። ስመልሳቸው እንደሄዱበት ዝም ብዬ በቀላሉ አልመልሳቸውም። ዋጋ ያስከፍሉኛል። ሲሄዱ ዝም ብለው ነው የሚሄዱት። ጥለውኝ ሲሄዱ አይነግሩኝም። ትተውኝ ሲሄዱ አያማክሩኝም። እግዚአብሔር ሆይ ጥዬ ልሄድ ነው አይሉኝም። ራሳቸውን የማገኛቸው ቤተ ጣዖት ውስጥ ነው። ከነዓናውያን አማልክት መሃል አገኛቸዋለሁ። እነሱ ግን ሲሉ እነሱን ለመመለስ እኔ የምከፍለው ዋጋ አለ። ለዚህ ማስረጃ የሚሆነው ሆሴ ሄደ ተነስታ ብን ብላ ሄደችውን ሚስትን ብን ብላ መመለስ አትችልም። ዋጋ ታስከፍልሃለች። የወሰዷት ገንዘብ ይቀበሉሃል። ገንዘብ ከፍለ ነው የራስ የምታረጋት። እኔንም ይሄው ዋጋ ታስከፍሉኛላችሁ አለ እግዚአብሔር። ስትሄዱ አትነግሩኝም፣ ስትመለሱ ዋጋ ታስከፍሉኛላችኋል። ላንብብላችሁ ምዕራፍ 3 ላይ ቁጥር 2
እንደዚህ ይላል፣ ስለዚህ 15 ሰቅል ጥሬ ብርና በአንድ ቆሮሶ ተኩል መስፈሪያ ገብስ ገዛዋት። ጉድ! መጽሐፍ ቅዱስ ላይ ያለ እግዚአብሔር ሉዓላዊ ነው። ተጭኖት መጣ ሆሴዕ። ምሕረት አርግላት አለው። እግዚአብሔር ሲል ሕዝቤን ልምር ነው ያለው። ሂድና ግዛ ሲለው ገንዘብ አወጣ ሆሴዕ ከቤቱ። ይሄን ያህል ሰቅል እህል ያዝ አለው። ከዛስ በቃ የሚተመንብህ ይደርስብሃል። ትታው ሄዳ ዋጋ የሚከፍለው እሱ ነው። ጥላው ሄደችው እሷ ናት። ገንዘብ የሚያወጣው እሱ ነው። ከፈልኳል፣ ገዛዋታል፣ በአደባባይ ገዛዋታል። ይሄ አንድ አይነት ቃል የት መሰላችሁ የምታገኙት? አንድ አይነት ቃል ኤፌሶን ምዕራፍ 1 ቁጥር 7 ላይ በደሙ በተደረገ ቤዛነት እንዲያው በጸጋ ይጸድቃሉ የሚል ቃል አለ። በደሙ በተደረገ ቤዛነት የሚለው ቃል ሉትሮ የሚለው ቃል ክፍያ ማለት ነው ትርጉሙ። ባይዘው እኛስ እንዲያው በጸጋ ነው የጸደቅነው። እግዚአብሔርስ ከፍዬ ነው። ምን ከፈልክ? ደም። ምንድነው ደሙ? የልጄ ደም። ስትሄዱ ዘው ብላችሁ ነው ሄዳችሁት። ስትመለሱ ልጄን ከፍዬ ነው የገዛኋችሁ። ዋጋ አስከፍላችሁኛል አለ እግዚአብሔር ሕዝቡን። ለ70 ዓመት ነው የምትሄዱት። አዎ ሕዝቤ አይደላችሁም ብልም አልችልም። እኔ ታውቃላችሁ፣ አልችልም። እመልሳችኋለሁ፣ የራሴ ያረጋችኋለሁ። ስቆጣ እስከ መጨረሻ አልቆጣም። ስገስጽም ልመልስ ነው የምገስጸው። ስቀጣም አባት ልጁን እንደሚቀጣ አርጌ ነው የምቀጣው። እስከ መጨረሻ አልሰብርም። እዚህ ሆሴዕ መጽሐፍ ላይ ነው እርሱ ሰብሮናልና እርሱም ይጠግነናል የሚለው። እኔ ስሰብር ድቅቅ አላረግም፣ እንደምጠግነው አርጌ ነው የምሰብረው። እግርህን ስሰብር ከአጠገቤ እንዳሸሽ ፈልጌ እንጂ ሰባራ ላረጋህ አይደለም። መልሼ እኮ ጠግነሃለሁ። ስትበሳቅ ደግሞ ፈውሰዋለሁ። የሚጤስ ጧፍ አላጠፋም፣ የተቀጠቀጠ ሸምበቆ አልሰብር። ድቅቅ ብላችሁ ስትመጡብኝ ቅንጥስ አላረጋችሁም፣ ጠጋግኜ እንደገና አቆማችኋለሁ። አይ ጠፍቷል፣ በቃ የለም፣ ሊሞት ነው፣ ሊያልቅለት ነው ሲባል እንደሚጨስ ጧፍ ሲሆን እንደምንም ብዬ አሟሙቄ እሳት አረገዋለሁ። በፍጹም እስከ መጨረሻ አልቆጣም ይልና እንደዚህ ይላል፣ የሳተ አይመለስምን? የደከመስ አይነሳምን? እኔ እግዚአብሔር አልመልሰው። የሳተው ከኔ ነው፣ የሄደው ከኔ ነው፣ እምመልሰው እኔ ነኝ ይላል እግዚአብሔር። ስትሄዱ ንገሩኝ እኮ ነው እግዚአብሔር እኮ የሚለው። አትሊስት ስትሄዱ ንገሩኝ፣ ተመለሱ ላለው። ስትሄዱ አትናገሩም። እዛ በአድ ምድር ሄዳችሁ ትጮኻላችሁ፣ ዋጋ ታስከፍሉኛላችሁ አለ። በቀደመው ኪዳንስ ችግር የለውም፣ ይሄን ያህል ቆሮሶ ምናምን እየተባለ ይሄን ያህል ሰቅል ይገዛል። አዲስ ኪዳን ነው እግዚአብሔር ዋጋ ያስከፈለው። ያኛው ስለ 70 ዓመት ምርኮ ሄደውበት ነው። አሁን እኮ ለዘላለም ሞትና ጥፋት ነው ሰው የተጋዘው። አይ ያኔ በ15 ሰቅል ትመልሰዋለ። አሁን አይመለስም። መመለሻው አንድ ብቻ ነው። ያኔ ሆሴዕ ነው ሚስቱን የመለሳት። አሁን እግዚአብሔር የማይቆጠር ሕዝብ ሊመልስ ፈለገ። ሆሴዕ የክርስቶስ ምሳሌ ነው። አብያው ያዛል፣ የክርስቶስ ምሳሌ ነው። ያገባት ሴት ደግሞ በዚህ በክርስቶስ ኢየሱስ በኩል ሊታረቀው የወደደው ሕዝብ ነው። በጣም ቀጥተኛ ነው። እናንተ ግቡና የሆሴዕን መጽሐፍ አጥኑት። ሪዴምቲቭ ፕሮግራም ይገርማቸዋል። የእግዚአብሔር የቤዛነቱ ሥራ፣ የማዳኑ ሥራ፣ የተሄደው መንገድ ርቀት፣ የተከፈለው ክፍያ። እኔ በእውነት ነው የምላችሁ ከምዕራፍ 4 ጀምሬ ሳነበው ይሄ ዘመን የተደገመ ነው የሚመስላችሁ። ሕዝቡ ይሰራ የነበረው ሥራ አንድ አይነት ነው ከዚህ ዘመን ጋር። አመጹብኝ የሚለው እግዚአብሔር በጣም ተመሳሳይ ነው። ስለዚህ እግዚአብሔር ዋጋ ከፍዬ እመልሳቸዋለሁ አለ። እመልሳቸዋለሁ። ግን ዋጋ ከፍዬ ከመለስኳችሁ በኋላ ስትመለሱ በብዙ ዋጋ መክፈል ነው የምትመለሱት። ከተመለሳችሁ በኋላ ግን በምተክላችሁ ምድር ላይ ደግሞ የምትኖሩበት አይነት ደግሞ ሕይወት አለ ይላል። ተመልሶ መሄድ አይቻልም ይላል።
ሆሴ በጣም ዋጋ ከፈለ ከእግዚአብሔር ጋር አብሮ። እቺን ሴት ለመመለስ ሆሴ ያየው ዕዳ አይደለም፣ የተሰቃየው ሲቃይ። አንዳንዱ እኮ አይጻፍም፣ አንዳንዱ አይጻፍም። እግዚአብሔር እንዲጻፍ የፈለገውና ለጥቅማችን የሚሆነው ይጻፋል እንጂ አንዳንዱ አይጻፈው። የሚወስናቸውን ውሳኔዎች፣ የሚራመደውን እርምጃ፣ የሚጨክነውን ጭካኔ አይጽፈውም። አንድ ሰው ወደ ቤቱ ለመመለስ የሚከፍለው ዋጋ። እግዚአብሔርን ግን ይዩት። ሆሴ አንድ ሰው በደለኝ ነው ያለው። እግዚአብሔርስ የሰው ዘር በደለኝ አለ። ጥፋታቸውስ የዘላለም ሞትና ፍርድ የሚያስገኝ ነው አለ። እግዚአብሔር የሰው ልጆች ላይ ሞት ቢፈርድ ጻድቅ ነው። እግዚአብሔር የሰው ልጆችን ሰብስቦ ሲኦል ነው የምትገቡት ቢል ትክክል ነው፣ በፍጹም ጽድቁ ነው። እግዚአብሔር ግን እንደዚህ አለ፣ እመልሳለሁ። እግዚአብሔር የሚመለስ አይደለም። ጠቦት ታርዶ በግ ታርዶ የሆነ መስዋዕት ቀርቦ የሚመለስ አይደለም እግዚአብሔር ሲሉት ምንድነው የሚያስከፍለኛል? ልጅን እከፍላለሁ። ይሄንን ሁሉ ከፍዬ ድጋሚ ህዝቤ ብዬ ጠራለሁ አለ። በገዛ ምድሬ ላይ ለራሴ ስላለ እኮ እግዚአብሔር። ይሄ እኮ በሆሴ ዘመን እኮ የተፈጸመ ትንቢት አይደለም፣ በክርስቶስ ኢየሱስ በእኛ ነው የተፈጸመው። ለራሴ ስላለ እግዚአብሔር፣ ለራሴ ስላለ በምድሪቷ ላይ ለዘላለም እተክላቸዋለሁ አለ። እስራኤልን ከነዓን የሚባል ሀገርን ለዘላለም አይደለም የተከላት፣ ሰማይና ምድር ሲያልፍ አርፎ የሚያልፍ ምድር ነው እሱ። ለዘላለም እተክላለሁ እኮ የኛ ነው። በምድር ላይ እግዚአብሔር የሚያዘጋጀው አዲስ ሰማይ አዲስ ምድር አለ። ከሰማይ የሚወርድ አዲስ ከተማ አለ። ስለ ራሴ ስላለ እግዚአብሔር ያልተማረ የተባለውን ምሬ ህዝቤ አይደለም ያልኩትን ህዝቤ ነው ብዬ እነሱ አምላካችን ብለው በምድር ላይ ለዘላለም ከኔ ጋር እተክላቸዋለሁ። ይሄንን አደርገዋለሁ አለ እግዚአብሔር። ምን አርገ ሲባል እምከፍለውን በሙሉ ከፍዬ የሚያስወጣኝን በሙሉ አውጥቼ ማድረግ ያለብኝ አደርጋለሁ። አልመለስም። ብዙ ያስከፍላል፣ እከፍላለሁ። አንድ ልጅን እሰጣለሁ። ልጅ መስቀል ላይ ያጣጥራል። አሁን በ15 ሰቅል እህል አይደለም ልጅ ነው ያጣጥር። አደርገዋለሁ፣ እመልሳለሁ። ህዝቤ ለዘላለም ከኔ ጋር እንዲኖር በአዲሲቱ ምድር ላይ እተክለዋለሁ። ህዝቤ የኛ ነው። ስንሄድ አልነገርነውም። ሲመልሰን ብዙ ዋጋ ከፍሏል። ኦሬዲ ተመልሰናል። አጠገባቸው ያለው ሰው መልሶናል በሉት። ድገሙና ነገሩት፣ መልሶናል። ክብር ለኢየሱስ ይሁን። ከዛ በኋላ ግን ማስጠንቀቂያዎች ይነግራቸዋል። ከተመለሳችሁ በኋላ ተጠንቀቁ። ከዚህ በኋላ በማስተዋል ተራመዱ። በጣም በጥንቃቄ በማስተዋል ተራመዱ። ከዚህ በኋላ ካላስተዋላችሁ የምትከፍሉት ዋጋ ምናልባት ድጋሚ እኔ ከዚህ በኋላ ልከፍለው ላልመጣ እችላለሁ ይላቸዋል። ምዕራፍ 4 ቁጥር 17 አካባቢ ብትሄዱ የማያስተውል ህዝብ ይገለበጣል። ከዚህ በኋላ ካላስተዋላችሁ አሁን ስንሄድ አላወቅንም ካላችሁ ይኸው ስመልሳችሁ እያወቃችሁ ነው። ከዚህ በኋላ አረማመዳችሁ፣ አረጋገጣችሁ፣ አካሄዳችሁ በሙሉ በጥንቃቄ መሆን አለበት። በእውቀት መሆን አለበት። በመረዳት መሆን አለበት። ድናችኋል? እንድትድኑ የተከፈለ ክፍያ አለ፣ በጣም ትልቅ። ከዳንን በኋላስ በጥንቃቄ መራመድ አለብን። ሆሳና በእግዚአብሔር ስም የሚመጣ የተባረከ ነው ብለው አይደል? እንደሱ አይደለም? የዘንባባ ዝንጣፊ መሬት ላይ ያደረጉ ኢየሱስ በአህያው ውርንጭላ ላይ ተቀመጠ ይላል። ኢየሱስ አህያው ውርንጭላ ላይ ቁጭ ብሎ የሰው ልጆች ለማዳን ሊሞት እኮ ነው። ሲገባስ እንደ ንጉሥ ነው የገባው። ትክክል፣ ንጉሥ ነው የሚሞተው። ትንቢተ ዘካርያስ ላይ ምዕራፍ 10 ላይ ነው እነሆ ንጉሥሽ በአህያ ውርንጭላ ወደ አንቺ ይገባል የሚል ቃል አለ። ኢየሱስ አንደኛ እሱን ትንቢት ሊፈጽም ነው። ሁለተኛ ንጉሥ ሆኖ የአህያ ውርንጭላ ላይ የተቀመጠ ብቸኛ ኢየሱስ ነው። መጽሐፍት ሁሉ ተፈጸሙ። የቀረ የብሉይ ኪዳን ትንቢት የለም። ኢየሱስ ሰብስቦ ጨርሶታል። ለዛ ነው ጌታ ኢየሱስ ክርስቶስ የመጨረሻ የእግዚአብሔር ምሕረት እሱ ነው። የመጨረሻ የእግዚአብሔር መገለጥ እሱ ነው። የመጨረሻው የእግዚአብሔር ኃይል እሱ ነው። የመጨረሻው የእግዚአብሔር ጥበብ እሱ ነው። የመጨረሻው ሊቀ ካህናችንም ኢየሱስ ነው። እግዚአብሔር በክርስቶስ ኢየሱስ በኩል ጨርሷል።